የአርጀንቲና ደጋፊ ሆኖ የስፔን ጉዳይ በአፍንጫ ይወጣ ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስፔን ደስተኛ አይደለውም ያሉት ትራምፕና የዋንጫው ድራማ እስከ ኔቶ ፖለቲካ I'm very unhappy with Spain. They're the only country that didn't raise up their number to 5%. Every other country in NATO raised up to 5%. ከቦታ ያልነቃንቅም በማለት ትራምፕ በርካቶችን ጉዳይ ያስባሉበትን የዓለም ዋንጫ ክስተት እንመለከታለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ የዓለም ዋንጫ ጉዳይ ከስፔን በተቃራኒ በመሆን የአርጀንቲና ደጋፊ ሆነው ብቅ ብለውም ታይተዋል። ይህ እንዲሁ የሆነ አይደለም። ከጀርባው ብዙ ምክንያቶች አሉት። ያም ሆኖ በመጨረሻም የዓለም ዋንጫ ፍጻሜውን አግኝቷል። በአሜሪካ፣ ካናዳና ሜክሲኮ ጥምር አዘጋጅነት ሲካሄድ የከረመው የዓለም ዋንጫ ሁሉንም ተሳታፊ ሀገራት አሰናብቶ በመጨረሻም አርጀንቲናንና የቀድሞ ቅኝ ገዢዋን ስፔንን በማፋጠጥ ሻምፒዮንነቱን ለስፔን ሰጥቷል። ፕሬዚዳንት ዶናልድ ትራምፕ በፍጻሜው ጨዋታ ወደ ኒው ጀርዚ አቅንተው የጨዋታው ስታዲየም በመገኘት ውድድሩን ታድመዋል። ትራምፕ ከዚህም ባለፈ ከፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ጋር በመሆን ዋንጫውን ለ23ኛ የዓለም ዋንጫ ሻምፒዮን ስፔን ለማስረከብም በጋራ ይዘው ወደ ሴሬሞኒ ቦታ አምርተዋል። በዚህ ወቅት ግን ሁለት እንግዳ ነገሮች ተከሰቱ። አንደኛው ትራምፕና ኢንፋንቲኖ ዋንጫውን ይዘው እየተጓዙ እያለ ተጫዋቾቹ ሲደርሱ የተወሰኑ ፊት ለፊት ያሉ ተጫዋቾች ከመቀመጫቸው መነሳት አለመፈለጋቸው ነበር። ከዚህ ባለፈም የመጨረሻው የድል ብስራት ሊከበርና ርችትም ሊተኮስ ዝግጁ በሆነበት ወቅት ፌሽታውን እንዲያጣጥሙ የሚደረገው ዋንጫውን የወሰዱት ተጫዋቾች ብቻ ነው። ያ ሰዓት ለሻምፒዮኖቹ ተጫዋቾች ብቻ የተፈቀደ የመጨረሻ ወሳኝ ሰዓት ነው። በዚያ ቦታ ማንም አይገኝም። ታሪካዊ ሰዓት ነው። ሆኖም ዋንጫው ከፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ጋር በመሆን ለሻምፒዮኖቹ ስፔኖች ያስረከቡት ፕሬዝዳንት ዶናልድ ትራምፕ ግን ከቦታው ንቅንቅ ማለት አልፈለጉም። የትራምፕ ሁኔታ በርካቶችን ግራ አጋባ። ሰውየው ምን ነካቸውም የሚያስብል ሆነ። ጂያኒ ኢንፋንቲኖ አግባብተው ትራምፕ ከቦታው ዘወር እንዲሉ ለማድረግ ቢሞክሩም ትራምፕ የለም ምን ሲደረግ በሚል አይነት ስሜት ንቅንቅ አላሉ። ትራምፕ ባልተጫወቱት ኳስና ከፊፋ አሰራር ውጭ በሆነ ሂደት ከተጫዋቾቹ ጋር አብረው ዋንጫ ማንሳት የፈለጉ ሆነው ታይተዋል። በመጨረሻም በብዙ ትወታ ርችቱ ከተተኮሰ በኋላ ትራምፕ ለመሄድ የተገደዱበት ሁኔታ ተፈጥሯል። በዚሁ የትራምፕ ሁኔታ በርካቶች ተገርመው በበርካታ የማህበራዊ ትስስር ገጾች በሰፊው መነጋገሪያ ሆኖም ታይቷል። ከትራምፕ አስገራሚ ፋውል ባለፈም የስፔን ለዋንጫው መቅረብ እንደተጠበቀ ሆኖ አገሪቱ በእስራኤልና አሜሪካ ጥርስ ውስጥ የገባች መሆኗንም ነገሩን የፖለቲካ መልክ እንዲይዝ ያደረገው ሆኖ ታይቷል። በተለይ ደግሞ ትራምፕ ዋንጫ ይዘው ወደ መጨረሻው ፌሽታ መድረክ ሲያመሩ አንዳንድ ተጫዋቾች ከተቀመጡበት መነሳት አለመፈለጋቸው ነገሩ በብዙ መልኩ እንዲተነተን እያደረገው ይገኛል። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ አንድ ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ አንድ ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ስፔን አርጀንቲናን 1-0 በሆነ ውጤት በማሸነፍ በአሜሪካ፣ ካናዳና ሜክሲኮ በጋራ አስተናጋጅነት ሲካሄድ የቆየው የ2026 የዓለም ዋንጫ ሻምፒዮን ከመሆኗ ባሻገር የፖለቲካ መልክን ይዞ በውስጥ ብዙ ጉዳዮች እንዲያካትት ያደረጉት አሉ። ከኢራን ጦርነትና ኔቶ ጋር በተያያዘ አሜሪካና ስፔን እንዲሁም እስራኤልና ስፔን የዲፕሎማሲ ጸብ ውስጥ ናቸው። ከዚሁ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ ስፔንን ደጋግመው አጣጥለዋል። የትራምፕና ስፔን አለመግባባት በሶስት አቅጣጫ የሚታይ ነው። አንደኛው በኢራኑ ጦርነት ወቅት ስፔን ለአሜሪካ አውሮፕላኖች የአየር ክልሏን ለመፍቀድ አልፈለገችም፣ የባህር ክልሏንም ዘግታለች የሚል ነው። በዚህ ጉዳይ ከጣሊያን ጋርም የተፈጠሩ አለመግባባቶች አሉ። ትራምፕ በጣሊያንም ቂም የቋጠሩ መሆኑን ሲናገሩ ተደምጠዋል። ሁለተኛው ትራምፕ ስፔን ላይ ቂም እንዲቋጠሩ ያደረጋቸው ጉዳይ በሰሜን አትላንቲክ ጦር ቃል ኪዳን ኔቶ የሀገራት መዋጮ ላይ ስፔን ተገቢውን መዋጮ እያደረገች አይደለም በማለት ደግሞና ደጋግመው ክሳቸውን ማሰማታቸው ነው። በአንድ ወቅት ጋዜጣዊ መግለጫውም እኔ ፈጽሞ በስፔን ደስተኛ አይደለሁም፣ ማዋጣት የሚገባቸውን ገንዘብ እያዋጡ አይደለም በማለት ሲናገሩ ተደምጠዋል። I'm very unhappy with Spain. They're the only country that didn't raise up their number to 5%. በዚህም ስፔን ክፉኛ ተቆጥታለች። ከንግድና ታሪፍ ጋር በተያያዘ እንደዚሁም በስፔንና አሜሪካ መካከል ከባድ የሆነ አለመግባባት አለ። ይህ ብቻ አይደለም። ስፔን ከጋዛና ፍልስጤማውያን ጋር በተያያዘ ደጋግማ እስራኤልን ማውገዟና ሌሎች የአውሮፓ ሀገራትን ማስተባበሯ ለትራምፕም ለኔታንያሁም የሚመች አልሆነም። በዚህ መልኩም ትራምፕ ዳግሞ ወደ ስልጣን ከመጡ በኋላ በአሜሪካና ስፔን መካከል ያለው ግንኙነት ክፉኛ ሻክሮ ቆይቷል።
በዚህ መሃል ስፔን ለዓለም ዋንጫ ፍጻሜ ደረሰች። የዋንጫው ፍጻሜም ከሶስቱ አዘጋጅ ሀገራት መካከል በአሜሪካ የሚካሄድ ሆነ። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝም ወደ አሜሪካ አመሩ። በዚያም በኒው ጀርዚ ስታዲየም ቪአይፒ ክፍል ከትራምፕ ጎን በመሆን ሻምፒዮን የሆነውን ቡድናቸውን ጨዋታ ታደሙ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የስፔን ባለስልጣናትም እንደዚሁ በከባድ የዲፕሎማሲ ሰጣ ገባ ውስጥ የከረሙ መሆኑ የሚታወስ ነው። በአውሮፓና በእስራኤል መካከል የቀጠለውን የዲፕሎማሲ ግንኙነት መሻከር ተከትሎም ስፔን ህብረቱ ከእስራኤል ጋር ያለውን ግንኙነት በአፋጣኝ እንዲያቋርጥ እስከ መጠየቅም የደረሰች መሆኑ የሚታወስ ነው። ጥያቄውን ያቀረቡት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መሆናቸውን የእስራኤሉ አይ24 ከዚህ ቀደም ባሰራጨው ዘገባ ያመላከተ መሆኑ የሚታወስ ነው። ይህም በመሆኑ እስራኤላውያኑ በስፔን ላይ ቂም እንደቋጠሩ ነው። በዚህ መሃል አሜሪካ፣ ሜክሲኮና ካናዳ ያዘጋጁት የዓለም ዋንጫ ብቅ አለ። ይህ ብቻ ሳይሆን ስፔን ለፍጻሜ ያለፈች። ዋንጫውም ከሶስቱ አዘጋጅ ሀገራት መካከል በአሜሪካ ተካሄደ። በመሃል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብቅ አሉ። የኔታንያሁ መከሰት ከዓለም ዋንጫ ፍጻሜ ጋር የተያያዘ ነበር። ስፔንን አጥብቀው የጠመዱት ኔታንያሁ በፍጻሜው አርጀንቲና ማሸነፍ አለባት በማለት በምሽቱ ጨዋታ የአርጀንቲና ደጋፊ መሆናቸውን የሚያሳይ ተንቀሳቃሽ ምስል እንዲለቀቅ አደረጉ። ይህንን የኔታንያሁን የአርጀንቲና ብሔራዊ ቡድን ይዘውና ኳስ ሲጫወት የሚያሳይም ቪዲዮ በርካቶች ሲቀባበሉትም ታይተዋል። ከጀርባ የነበረው የሞቀውና የደራው ፖለቲካ ነበር። ስፔን ከፍልስጤም ጋር በተያያዘ እስራኤልን አጥብቃ በመኮነንና በመሞገት ትታወቃለች። ስፔን አውሮፓዊት ሀገር ናት። ይህ አይነቱ አካሄድ ብዙም በአውሮፓውያኑ የሚታይ አይደለም። በእርግጥ አሁን ባለው ሁኔታ በአውሮፓ ህብረትና በእስራኤል መካከል የግንኙነት መሻከሮች እየታዩ ነው። በተለይም ደግሞ ከፍልስጤም ጋር በተያያዘ ከዚሁ ጋር በተያያዘም ከተወሰኑ ጊዜያት ወዲህ በእስራኤልና በአንዳንድ የአውሮፓ ሀገራት መካከል ያለው ግንኙነት መሻከር እየታየበት ነው። ምክንያቱ ደግሞ እስራኤል በጋዛና በሊባኖስ እየወሰደቻቸው ካሉት ወታደራዊ እርምጃዎች ጋር የተያያዙ ሆነው ይታያሉ። ጣሊያን በቅርቡ ከእስራኤል ጋር የነበራትን ወታደራዊ ትብብር ግንኙነት ያቋረጠች መሆኗ አይዘነጋም። ፈረንሳይ ባለፈው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ለፍልስጤም ሀገራዊ እውቅናን በመስጠቷ ከእስራኤል ጋር ያላት ግንኙነት ሻክሯል። በተለይ ደግሞ ስፔን ከአሜሪካም ሆነ ከእስራኤል ጋር ባሏት ግንኙነቶች በመሻከሩ ፊቷን ወደ ቻይና አዙራለች። ጠቅላይ ሚኒስትር ፔድሮ ሳንቼዝ በቅርቡ ወደ ቤጂንግ አምርተው ሀገራቸው ስፔን ከቻይና ጋር ስለሚኖራት ቀጣይ የተሻሻለ ግንኙነት መክረዋል። እነዚህ የስፔን ወጣ ያሉ አካሄዶች ለእስራኤልም ለአሜሪካም የሚመቹ አልሆኑም። እናም ሁለቱም ሀገራት ስፔንን በዲፕሎማሲ በትር ሲደበድቧት ከርመዋል። በርካቶች አርጀንቲናን ለጥቁር ከፍ ያለ ጥላቻ ያላቸው አክራሪ ዜጎች ያሉባት ሀገር ናት በማለት የኳስ ድጋፋቸውን ከዚሁ ጋር አያይዘው ሲነፍጓት ይታያል። ሌሎች ኳስና ፖለቲካ ምን አገናኘው? ጥሩ ለተጫወተ ድጋፋችንን እንሰጣለን በማለት ለአርጀንቲናና ሜሲ ፍቅራቸውን ሲገልጹ ይታያል። በነገራችን ላይ አርጀንቲና በስፔን ለ300 ዓመታት ያህል በቅኝ የተገዛች ሀገር ናት። የሀገሪቱ ዜጎች የዘር ግንድም የሚመዘዘው ከስፔን ነው። ትራምፕ ከፖለቲካ ጉዳዮች ጋር በተያያዘ ልክ እንደ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድጋፋቸው ለአርጀንቲና ነበር ተብሎ ተገምቷል። በነገራችን ላይ ትራምፕ በዚያው በአሜሪካ ኢንተር ማያሚ ክለብ ውስጥ የሚጫወተውና የ2025ቱን የሜጀር ሊግ ሶከር ዋንጫ አሸናፊ ሊዮኔል ሜሲን በዋይት ሃውስ ጋብዘው ክብር የሰጡበት ሁኔታ የነበረ መሆኑ የሚታወስ ነው። በእርግጥ በጊዜው ጥሪው ሜሲን ብቻ የሚመለከት አልነበረም። የ7 ጊዜ ባለን ዶር አሸናፊው ሊዮኔል ሜሲ የአሜሪካውን ኢንተር ማያሚ ክለብን ተቀላቅሎ ክለቡን ሻምፒዮን በማድረጉ በዋይት ሃውስ የተገኘው አንዱ የክለቡ ቡድን አባል በመሆን ነበር። እንደ አውሮፓውያን አቆጣጠር በ2023 ሲሆን ከፓሪስ ሴንት ጀርሜን ከወጣ በኋላ እንደለቀቀም በርካታ ክለቦች ናኛ ጋር ተጫወቱ የሚል ጥያቄን ዳጎስ ካለ ገንዘብ ጋር አቅርቦለት ነበር። ሆኖም አንዳንዶቹን ለክብር አይመጥኑም በማለት ሌሎችንም በተለያዩ ምክንያቶች ቀሪ አድርጎ በ2023 ለአሜሪካ ኢንተር ማያሚ ክለብ ፈረመ። ክለቡ ሻምፒዮንም መሆኑ ትራምፕና ሜሲ በዋይት ሃውስ ኢስትሩም እንዲገናኙ ምክንያት ሆነ። ትራምፕ በዚያን ወቅት በዚያው በዋይት ሃውስ ባደረጉት ንግግራቸውም እንዲህ አሉ። ወንዱ ልጅ ዛሬ ምን አለ ይመሰላችሁ? ዛሬ በዋይት ሃውስ ማን እንደሚገኝ ታውቃለህ ሲል ጠየቀኝ። እኔ እኮ በቀን ብዙ ስራ ያለብኝ ሰው ነኝ። እኔም እኔ እንጃ አላውቅም ስል መለስኩለት። እሱም በቃ ልንገርህ ዛሬ በዋይት ሃውስ የሚገኘው ሜሲ ነው ሲል ፈጥኖ መለሰልኝ። Lionel Messi is, my son said, Dad, you know who's going to be there today? I said, no, I got a lot of things going on. He said, Messi. I said, really? He's a big fan. He's a big fan of yours. ትራምፕ በዚህ የነጩ ቤተ መንግስት ንግግራቸውም ይሄ ታላቅ ነገር ነው ስል መለስኩለት ሲሉም ነበር የተናገሩት። እናም ትራምፕ ከፖለቲካው ባሻገር ለአርጀንቲና ድጋፍ ቢሰጡ ሜሲ ለሀገራቸው ክለብ በመጫወቱ ከፈጠረባቸው የስነ ልቦና ቀረቤታም አንጻር ሊሆን ይችላል የሚል ግምት ተወስዷል።